السلام عليكم ورحمة الله وبركاته. ውድና ወንድሞቻችንና እህቶቻችን በመላው ዓለም የምትገኙ ኢትዮጵያውያንና የኢትዮጵያ ወዳጆች በሙሉ ዛሬ ትልቅ የምስራች ነው ይዤላችሁ የመጣሁኝ። በሀገራችን ኢትዮጵያ ታላቅ የቁርአን ድግስ ሊደገስ ነው። ሀገራችን ኢትዮጵያ ከመላው ዓለም የተሰባሰቡ ከ80 በላይ ሀገራትን የሚሳተፉበት ታላቅ የቁርአንና የአዛን ውድድር ታዘጋጃለች። ፕሮግራሙ ትልቅ እንደመሆኑ መጠን የዚህ የቁርአንና የአዛን ውድድር ስኬት ላይ እንዲደርስ የሁላችን ኢትዮጵያውያን ሙስሊም ወንድሞቻችን ድጋፍና ትብብር ያስፈልገዋል። ይህንን ትልቅ ዝግጅት ለማሳካት ሲባል ከዘይድ ኢብን ሳሚት የቁርአን ማህበርና ከጄል ሚዲያ ኮሚኒኬሽን እና ከአጋር ድርጅቶች ጋር በመተባበር ዝግጅቱ ድጋፍ ለማድረግ ቴሌቶን በኢሊያና ሆቴል መስከረም 26 2017 ዓ.ም ተዘጋጅቷል። ይህንን መልእክት ቪዲዮ የምታዩ ባለሀብቶች፣ ኢትዮጵያውያን፣ ኢትዮጵያ ወዳጆች፣ ለዲኑ ለቁርአኑ ክብር ላላችሁ መደገፍ ለምትፈልጉ በዚሁ አጋጣሚ መልእክቶቻችን ለማስተላለፍ እንወዳለን። የቁርአን ውድድሩ በስኬት ላይ እንዲጠናቀቅ የመላው ሙስሊም ወንድሞቻችን፣ የኢትዮጵያውያን ያላችሁ ባለሀብቶች፣ የኢትዮጵያ ወዳጆች፣ ለቁርአን ክብር ከፍ ያለ ቦታ ያላችሁ ወንድሞቻችን እህቶቻችን የበኩላችሁ አስተዋጽኦ እንድታደርጉ በዚሁ አጋጣሚ መልእክቶቻችን ለማስተላለፍ እንወዳለን። ተጨማሪም በዚህ የዓለም አቀፍ የቁርአንና የአዛን ውድድር አምባሳደራችን ተወዳጁ ያሲን ኑሩ የሰጡት ማብራሪያ አለ። እሱ እንድታዳምጡት ጋብዛችኋለሁ። ስራችን የሚሰጠው ጥቅም ዘርፈ ብዙ መሆኑንም አብራርተዋል። ዘይድ ኢብን ሳቢት በማን እንደተሰየመ ሁላችን እናውቀዋለን። ዘይድ ማን ነው? ኢብን ሳቢት የነቢዩ ዓለይሂ ሰላቱ ወሰላም ባልደረባ ከቁርአን ጋር ለየት ያለ ትስስር በነበረው ሰሃባ የተሰየመ ተቋም ነው። ይሄ ተቋም ቅድም መነሻ ላይ ኡስታዝ ኑርዲን እንደተናገረው የተለያዩ የተሕፊዝ ፕሮግራሞች ነበራቸው። የአዳር ፕሮግራም ነበራቸው። ከዚህ ከፍ ብለው ለሙስሊሙም ለሀገራችንም ከፍታ በሚሆን መልኩ የዓለም አቀፍ የቁርአን ውድድርን ማዘጋጀት ችለዋል። ለዚህ ክብር ይገባቸዋል። አላሁ አክበር። ምናልባትም ኢትዮጵያ የምታዘጋጀው ፕሮግራም ከፍታው ጣራው ጥጉ የአፍሪካ ህብረት ስብሰባ። ኢትዮጵያ ከዚህ በላይ ከፍታ አታውቅም እንደ ሀገር። ይህ ፕሮግራም ዓለም አቀፍ ማለት የዓለም አቀፍ እግር ኳስ ሲባል ይገባናል ትርጉም አይደል? ወርልድ ካፕ ሲባል የዓለም አቀፍ ኦሎምፒክ ሲባል ይገባናል። ይሄም ፎርሙ ይዘቱ ተቀየረ እንጂ ዓለም አቀፍ ውድድር ነው። ውድድሩ ደግሞ በምድር ላይ ካሉ ውድድሮች ከፍተኛው ነው። የቁርአን ውድድር፣ የአዛን ውድድር። ለዚህ ፕሮግራም አምባሳደር እንደሆን ሲጠይቁኝ እጅግ በጣም በከፍተኛ ደስታና ክብር ነው አክሰፕት ያረኩት። አልሐምዱሊላህ ረብል ዓለሚን። እንደምታውቁት የተለያዩ መድረኮች ላይ የአምባሳደርነት ኃላፊነቶችን ተቀብያለሁ። ይሄ ግን የኃላፊነቶቹ ሁሉ ኃላፊነት ከፍታ ደማቅ አሻራዬና ታሪኬ እንደሆነ ይሰማኛል። አልሐምዱሊላህ ረብል ዓለሚን። ይህ ፕሮግራም ወንድሞች ከምታውቁት ቁርአንን ከፍ ከማድረግ አዛንን ከፍ ከማድረግ ባሻገር ትልቅ ትርጉም ያለው ለኢትዮጵያ ሙስሊሞች የሉዓላዊነታቸው መገለጫ ነው። ለሀገራቸው ኮንትሪቢዩሽን የሚያደርጉት አስተዋጽኦ መገለጫ። ለሀገር ከፋይናንስ አንጻር ጥቅም አለው፣ ከቱሪዝም አንጻር ጥቅም አለው፣ ከሀገር ሰላም መገለጫነት አንጻር ጥቅም አለው። ለእኛ ደግሞ ቁርአን ነው፣ የጌታችን ቃል ነው። የከፍታችን ሁሉ ጥግ እሱ ነው። ይሄን ፕሮግራም ይዘን በርካታ ኤምባሲዎችን ጎብኝተናል። ከቱርክ ኤምባሲ፣ ኤሚሬት ኤምባሲ፣ ኳታር ኤምባሲ፣ ሞሮኮ ኤምባሲ በርካታ አምባሳደሮች ጋር ቁጭ ብለን በአጀንዳው ዙሪያ ተወያይተናል። አጀንዳውን ከጎናችን ቆመው ለመደገፍ መልካም ፈቃዳቸውን አግኝተንበታል። እጅግ ትልቅ ፕሮግራም ስለሆነ ይሄን ፕሮግራም ይዘን የመንግስት ከፍተኛ ባለስልጣኖችን አግኝተናል። ከምክትል ጠቅላይ ሚኒስትሩ፣ የፌዴራል ፖሊስ ኃላፊዎች፣ የቱሪዝም ሚኒስትር በመጨረሻ ያገኘናት ኃላፊ ናቸው። ለሀገር ትልቅ ፋይዳ ስላለው መንግስት ከጎናችን ቆሞ የሚደግፈን
ትልቅ ከፍታ ያለው ፕሮግራም፣ ለእኛ ደግሞ ሌላ ትርጉም አለው። ለሀገር ተጨማሪ ትርጉም አለው። እንደ ሙስሊም ሐይቱማ ውጅደ ነፋ፣ በተገኘንበት ጠቃሚ ነው። ኢትዮጵያ ውስጥ ተወልደናል፣ ኢትዮጵያ ውስጥ አድገናል። ለሀገር የምናደርገው አስተዋጽኦ የምናሳይበት መድረክ ነው። የዛሬ ዓመት 56 ሀገሮች ነው የተሳተፉት። ዘንድሮ ምናልባት ከዱባይ ጋር በመቀራረብ ዱባይ ነው የዓለምን ከፍተኛ ሪኮርድ የያዘችው ባልሳሳት 90 ሀገር፣ እኛ 85 ነው 86፣ 4 ትቀድመናለች ዱባይ። ሪኮርዱንም ታሪኩንም የምንመልስበት ፕሮግራም ይሆን ዘንድ ይታሰባል። አላህ ለዚህ የቁርአን ማዕድ ጠርቷችኋል። ቁርአንን ለማስተዋወቅ፣ ቁርአንን ለማስተማር፣ ቁርአንን ከፍ ለማድረግ እድሉ ተሰጥቶናል። ሁላችን በምንችለው አስተዋጽኦ ካደረግነ አላህ ይባርከዋል። እንደምታውቁት ትልቁ ወጪ ያለው የሎጂስቲክ ወጪ ነው። በርካታ ተወዳዳሪዎች ይመጣሉ፣ ሆቴል ይፈልጋሉ። ተወዳዳሪዎች ያሸንፋሉ፣ ሽልማት አላቸው። ሽልማታቸው በዶላር ነው። ትልቁ ወጪው ይሄ እዚህ ጋር ነው ያለው። ስቴዲየሙማ ነፃ ሊሆን ይችላል። መንግስት የሚያደርግልን አስተዋጽኦ ነፃዎች ሊሆኑ ይችላሉ። መሰል የሎጂስቲክ ወጪዎች